ጦርነቱ ከጀመረ ሶስተኛ ሳምንት ይዘናል። በዚህ 3 ሳምንት ውስጥ ማርኬቱ ላይ ያለ የቢሄቪየር ለውጥ እንይ። ክሪፕቶ ላይ ስንመጣ ሶስቱንም ሳምንት ኮምፕሊትሊ ቡሊሽ ነበረ እንደምታዩት። ይሄ እዚህ ጋር የምታዩት የመጀመሪያው ሳምንት ነው። ይሄ ያለፈው ሳምንት ነው። ይሄኛው ደግሞ የዚህኛው ሳምንት ነው። ኦልሬዲ በማክሰኞ እንደምታዩት ይሄንን ያክል ኦልሬዲ አፕ አድርጓል። በተመሳሳይ ሜታልስ የምንላቸው ወይም ደግሞ ጎልድ እና ሲልቨር ይሄንን ያክልም አፌክትድ የሆኑ አይመስልም። እንደምታዩት ኦልሞስት ስቴቢላይዝ እያደረገ ነው ፕራይሳቸው። ጦርነቱ በጣም ከፍተኛ ፕሬሸር ያደረገባቸው የመጀመሪያው ስቶክ ወይም ደግሞ ኢንዴክሶች ሲሆኑ ሌላኛው ደግሞ ኢነርጂዎች በተለይ ደግሞ ኦይል ወይም ደግሞ ክሩድ ኦይል የምንለው ነው። እነዚህ ስቶኮች ወይም ደግሞ ኢንዴክሶች እንደምታውቁት በጣም ሴንሲቲቭ ናቸው። እንግዲህ ሙቭ ለማድረግ ትንሽ የሆነ ካታሊስት ይበቃቸዋል። ከጎልድም በላይ ከክሪፕቶን በላይ ብዙ ገንዘብ የሚንቀሳቀስበት ማርኬት ስለሆነ ያው ሴንስም ይሰጣል እንደዛ ሲሆን። አሁን ግን ችግሩ በጣም ቮላታይል ከመሆኑ የተነሳ የለንደን ሴሽን ላይ በቃ ፉል ሬንጅ ሙቭመንት እያደረገ ነው። በተጨማሪም ደግሞ የኦይል ጉዳይ አለ። ኦይል በአንድ በርሜል $100 በታች ነው ስቴቢላይዝ እንዲደረግ የሚፈለገው ኢኮኖሚ ባለበት እንዲቀጥል ማለት ነው። ነገር ግን የዓለም 20%ቱ ኦይል በኢራን በኩል በስትሬት ኦፍ ሆርሙዝ ስለሚመጣ ያ ስትሬት ደግሞ ስለተዘጋ የኦይል ፕራይስ በጣም ጃምፕ እንዲያደርግ እየተገደደ ነው። የገዢውም የሻጩም የሁሉም ሀገር ኢኮኖሚ እዚህ ኦይል ላይ የተመሰረተ ስለሆነ እንግዲህ ያው የዚህ ዋጋ ስቴቢላይዝ ማድረግ በጣም ወሳኝ ነው የሚሆነው።